ኖር አልጋ ይመስላችኋል? ሲሸከም የኖረ ነው። አሁን ደግሞ ያን አልጋ አንተ ምን በለው ነው ያለው? ተሸከመው አለ። ይሄ ምን ማለት ይመስላል? ስጋ ነው። መርጌታ ስጋ ናቸው። እሱን ነው ሲሸከምህ የኖረው ማለት ምንድን ነው? አልጋው ላይ ምን ብሎበት ነው የኖረ? መጻጉ ተኝቶ ወድቆበት ነው። ስትወድቅበት የኖርከው ስጋ ማለት ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና የት ይዘው ሂድ ነው? ወደ ገነት ይዘው ሂድ ነው። ራስህን ግዛ ነው። አልጋህን ተሸክመ ማለት ሲጥልህ የነበረውን ስጋ ያዘውና በቃ በለው ነው። እንግዲህ ይበቃሃል እና ይዤ ወደ ገነት ሊሆን እስከ ዛሬ አንተ ስትጥለኝ ኖርሃል። አንተ ላይ ወድቄ ኖር ያለው እንግዲህ ግን አንተ ስጋ የተሸክሜ ወደ ሰማይ ልሂድ ብለህ ራስህን ተሸክመው። ሲጥልህ የነበረውን ስጋ በቃ ብለህ ያዘው። እንግዲህ ነው ለጉመው። እንግዲህ ይበቃል በለው ነው። አልጋህን ተሸክመህ ያዝ ሂድ ያለው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አልጋችን